ኢየሱስ ቤቱ ይመለሳል። ኢየሱስ ብቻውን ይመለካል። ይሄ ነው የሚደረገው። ይሄ ይደረጋል። ቤቷ የኦርቶዶክስ ቤተክርስቲያን ቤቷ ኢየሱስ ብቻውን ያድናል ብላ እንድትሰብክ እናደርገዋለን። እንችላለን። የስ ጥረት ያስፈልጋል። የስ ጥቅማቸው ይነካል። የስ ጥቅማቸው የሚነካ ሰዎች ምናልባት ብዙ ነገሮች ሊሉ ይችላሉ። እኛ ግን በድፍረት እንናገራለን። ዮኒ ማኛ ቤት አትግቡ ላላችሁ ስለ ኢየሱስ ስለተናገርኩ ትጠላኛለህ ኦፍኮርስ እንጂ አልበደልኩ፣ አልዘረፍኩም። መቼም የዘረፍኩት ነገር አለ? የዘረፍኳችሁ ነገር አለ? አንድ ነገር አልዘረፍኳችሁ። አንድ ነገር አልዘረፍኩም ከኦርቶዶክስ። አንድ 5 ሳንቲም ከኦርቶዶክስ አልወሰድኩም። ካለኝ ላይ ቤተክርስቲያን ለማሰራት የምሰጥ ሰው ነኝ። ለዚህ ደግሞ ዘመድኩን ይመሰክራል። ዘመድኩን ቤተክርስቲያን ላሰራ ብሎ እኔ ብቻ ሳልሆን ደሩዛ አረሩን ወንድሜ ክፈል ነው ያልኩት። ስንት ብር እንደወሰደ እሱን ጠይቁት። ቤተክርስቲያን ማሰሪያ በተባለ ቁጥር እኔ በጠየቁኝ ሰዓት ያልሰጠውበት ጊዜ የለም። እኔ ለኦርቶዶክስ ሰጠው እንጂ ኦርቶዶክስ ለእኔ የሰጠችኝ ነገር የለም። ምንም ነገር ዝነት ምንም። ሄደ ክርስትና ላስነሳ ብትል ከፍለ ነው ምንም የምትጠቀመው ነገር። ሄደ ክርስትና አስነሳ፣ ሄደ ልጆቼን ልቅበር፣ ሄደ ፍታት ላስደርግ በል ከፍለህ ነው። ለኦርቶዶክስ ለልጆቿ ለምዕመናን ያረገችው አንድ ነገር የለም። 5 ሳንቲም አታረግም። ሌሎቹ ያደርጋሉ፣ ጴንጤዎቹ ያደርጋሉ፣ ሙስሊሞች ያደርጋሉ፣ በደንብ ያደርጋሉ። ኦርቶዶክስ ግን እዛው ቆርጥመው ይበለዋታል። ስንትና ስንት ዘመን ቁርጥም አድርገው በሉ እንጂ ክርስትና ስትነሳ ከፍለ ነው፣ ስትቀበር ከፍለ ነው፣ ስትጋባ ከፍለ ነው። ኤኒቲንግ ስታደርግ በሙሉ ገንዘብን ሙልጭ አድርገው የሚዘርፉ ሌቦች ነው ያሏት። ሌቦች ነው የምለው አደባባይ ላይ። የትኛው ጴንጤ ነው ሲያጠምቀ ገንዘብ አምጣ የሚል? የትኛው ሙስሊም ነው ስትሰልም ገንዘብ አምጣ የሚል? የትኛው ነው ስትቀበር ገንዘብ አምጣ የሚል? ገንዘብ አምጣ አምጣ። የእኛ ቤት ዘራፊዎች ናቸው፣ አጭበርባሪዎች ናቸው። መጽሐፍ ቅዱስ እንኳን አይሰጡም። አሁን ነው የተጀመረው። ምን ተሰጥቶ ያውቃል? ኦርቶዶክስ ውስጥ ምን አግኝተህ ታውቃለህ? ገንዘብን ከመቀፍቀፍ ውጭ ሌቦች ናቸው፣ ገንዘብ ዘራፊ እንጂ ለኦርቶዶክስ ምዕመናን የተረፈው አንድ ነገር የለም። 1 ብር ተሰጥቶ አያውቅም። 1 ብር ከምዕመናኑ እየመጡ ይዘርፋሉ እንጂ 1 ብር ሰጥተው አያውቁም። ሲመጡ አምጡ፣ ቤተክርስቲያን አሰሩ፣ እንዲያሰሩ እንዲያርጉ እያሉ ቡጭቅ አድርጎ የሚበሉ ናቸው። አንድም ኦርቶዶክስ ለልጆቿ ደንታ የማይኖራት ሀብታም ስለሆነች ነው፣ ገንዘብ ስላላቸው ነው፣ ሌቦች ስለሆኑ ነው። ወንጌል አሰብኩ ምን ለምን አይደል እንዴ? የንስሐ አባት ሀብታም ቤት ካልሆነ ይሄዳል እንዴ? ቤት ይመጣል እንዴ? ቁርጥ ያለበት ሀብታም ቤት እንጂ የንስሐ አባት የሚመጣው ዝም ብሎ ድሃ ቤት ድርሽ ብሎ ያውቃል እንዴ? ድርሽ አይልም። እውነቱን በደንብ ፓወሩ አለኝ፣ አቅሙ አለ። ኦዬስ ዘርማን ዘረ የሚያየው ዮኒ ማኛ ይባላል። ጳጳስ፣ ፓስተር ማንም የማይታየው ቪውን ያለኝ ለምን? ሀቅን ስለምናገር። ሀቅ መናገር ያስደነግጣቸዋል። ፕሮቴስታንት ቤት ችግር ሲኖር እናገራለሁ፣ ሙስሊም ቤት እናገር፣ ኦርቶዶክስ ቤት ፖለቲካውን ማ እያንዳንዱ የምናገር ሰው ነኝ በድፍረት። ያ ዘመን ተበልቶበታል። ማጭበርበሪያ ዘመኑ ተበልቶበታል። ህዝቡ ነቅቷል፣ ወጣቱ ነቅቷል። ማጭበርበር አይቻልም ከዚህ በኋላ። ማስረጃ አምጣልኝ ነው የሚለ የዚህ ዘመን ወጣት በማስረጃ በመረጃ እንጂ በግፋ በለው የሚነዳል ከብት የለም ከዚህ በኋላ። የምትነዳው ከብት የለም ከዚህ በኋላ። ኖ እዝናው ገና ሀያብን። ስለዚህ የኦርቶዶክስ ወንድምና እህቶቼ ከእንግዲህ በኋላ ቅያሜ አይኖርም። እየነገርኳችሁ ነው። የተጻፈውን ነገር ገድላት ላይ የተጻፈውን እየፖሰትኩ ከኋላ እንድታነቡት አድርጋለሁ። አብረን እናነበዋለን እና አባቶች ያስተምራሉ በዛ ጉዳይ ላይ። እነ መዝሙረ ያሬድ ያስተምራሉ፣ እነ አክሊላ ያስተምሩበታል። ሌሎችም ታላላቅ አባቶች የምትሏቸው ያስተምሩበታል። ትማሩበታላችሁ። ይሄ ነገር ትክክል ነው አይደለም የሚለውን ትጠይቃላችሁ እናንተ። እኔ ግን ፊት ለፊት እፖስተዋለሁ። እንዳትበሳጭ። ሙስሊሞችም ይህንን አድርጉ። የሙስሊም ወንዶች አንዳችሁ ውጡና በሙስሊም ላይ
በነቢዩ መሐመድ ላይ የተጻፉ ነገሮች ካሉት አሳሳች ነገር ካሉ እየለጠፋችሁ ጠይቁ። ከዛ ይመልሱ። እየነገርኩ ነው። እስልምና ነቢዩ መሐመድ ካልተመቻችሁ እንዲሁ አላህን እናምናለን ብለህ ሂድ። የግድ ነቢይ ማምለክ የለም። በነቢይ መንገድ አይደለም አላህ ጋር የምትገናኘው፣ በራሱ በአላህ ነው። አትሸወዱ። ይገር ቢ ስማርት ዩ ሃቭ ቱ ቢ ስማርት አልኩ እኮ። አሁን ለምሳሌ እኔ ኦርቶዶክስን ገድላትን ያላመነ ኦርቶዶክስ መሆን አይችልም ነኝ። አላምንም እያልኩ ነኝ። ገድላት አላምንም። መስሚያ የጥጥ ነው። ገድላት ኦርቶዶክስን አዋረደ እንጂ ኦርቶዶክስን አላተረፈባትም እያልኩ ነው የምነግርህ። ኦርቶዶክስ አላተረፈችም፣ ተጎዳችበት። 40 ሚሊዮን ጴንጤ ሄደ። ገድላት ነው ያስሄዳቸው፣ ገድላት ሌላ አይደለም። ስለዚህ የሚጎዳን ነገር አውጥተህ ነው የምጥለው። የሚጎዳን ነገር አውጥተህ ትጥላለህ። ስለዚህ በነቢዩ መሐመድ የሚከራከር ካለ አንተ ጉዳይ ከአላህ እንጂ ከነቢዩ መሐመድ አይደለም። ጉዳይ ከአላህ እንጂ ከነቢዩ መሐመድ አይደለም። ነቢዩ መሐመድ ላይ ማውን ነገር ካየ ሄው ነው ብለህ ወደዚህ ወስደህ አላህን ብቻውን ታመልከዋለህ፣ ፈጣሪን ታመልከዋለህ። እሺ እንደዛ አድርገህ ብልጡን ስማርቱን ያንን ስታደርግ ውጤታማ ትሆናላችሁ ለማለት ነው። ሰላማችሁ ብዝት ይበልልኝ። እግዚአብሔር ለሁላችንም ልቦና ይስጠን፣ ለሁላችንም ልቦና ይስጠን። እኚህ አባት የኦርቶዶክስ አባት በተናገሩት ንግግር ነው የሄድኩት። ጴንጤ በነገረኝ አይደለም። የጴንጤ ፓስተር በነገረኝ አይደለም። ኤርሚያስ ነግሮኝ አይደለም። ዳግማዊ ነግሮኝ አይደለም። ሜሎስ ነግሮኝ አይደለም። ሳሚ ሙሉጌታ ነግሮኝ አይደለም። ፓስተር ካሳሁን ነግሮኝ አይደለም። ማንም ጴንጤ ዮናታን ነግሮኝ አይደለም። እዩ ጩፋ ነግሮኝ አይደለም። የራሳችን አባት ኢየሱስ ብቻውን ያድናል፣ የዓለም ቤዛ ኢየሱስ ብቻ ነው፣ አስታራቂ እሱ ብቻ ነው ብለው ሲናገሩ የራሳችን አባት አቡነ ገብርኤልን ሰምቼ የእሳቸውን መንገድ ነው የምከተለው። የእሳቸውን መንገድ እከተላለሁ። እንግዲህ የትም ልትሄዱ አትችሉም። የትም ልትፈናፈን አትችልም። ይቅርታ ጠየቁ እኮ ምናምን ናናነት በጥቅማቸው ተመጥቶ ነው፣ በገንዘባቸው ተመጥቶ ነው። ምን አይነት ጥቅም? ኦርቶዶክስ ገንዘቧን ታጣለች። ምክንያቱም ከ1 እስከ 30 የሞላው የሌላውን ሞልተዋል። በየቀኑ ገቢ አለ። በየቀኑ የአመቱ እንትን ነው። ሰው እየሄደ ብሩን ይዘረግፋል። ጥቅማቸው በቢዝነሳቸው ላይ ተመጣ። እንደምን አደርክ ስባል እግዚአብሔር ይመስገን እያልኩኝ ቀኑ የገብርኤል ነው አትለኝ። እንደምን ዋልክ ስባል እግዚአብሔር ይመስገን እያልኩ ቀኑን ሙሉ ቀኑ ዛሬ አርሴማ ናት አትለኝ። እንደምን አመሸ ስትለኝ እግዚአብሔር ይመስገን እያልኩ ባይ ዘ ዌይ ቀኑ እኮ የእንትና ነው አትለኝ። ምክንያቱም እነሱ በስነ ስርዓት አደራጅተው ቢዝነስ የሚሸቅሉበት ቀናቶች ኮር ጋ ማኒ። ስለዚህ ያችን ገንዘብ ለመሸቀል የሚሰሯት ስራ እንደሆነች በግልጽ አይተነዋል።